ሰላም ጤና ይስጥልኝ የታማኝ መረጃ የዘወትር ተከታታዮች እንደምን ቆያችሁ? ይህ ከሀገር ውስጥና ከሀገር ውጭ የሚከሰቱ ዕለታዊ መረጃዎች የሚደመጡበት ታማኝ የዜና ምንጭ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ዘወትር የምንለቃቸው ዘገባዎች እንዲደርሶ የደውል ምልክቱን ይጫኑ። 47 የጤና ባለሙያዎችን በቁጥጥር ስር አውያለሁ ሲል የፌዴራል ፖሊስ አሳውቋል። የኢትዮጵያ ፌዴራል ፖሊስ ዛሬ ባወጣው መግለጫ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ ማጣራት እንደጀመረ ገለጸ። ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማህበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ ናቸው ብሏል። ተጠርጣሪዎቹ የጤና ባለሙያዎች ያነሱትን የደመወዝና ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ሲል አክሏል። ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋዋን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጠር በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ የህክምና ሂደትን በማደናቀፍ የህሙማንና የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የህክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርገዋል ብሏል። ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት ከማድረግ ባለፈ ሁከት እንዲፈጠር ሙከራዎችን አድርገዋል ሲልም ገልጿል። 44ቱን ተጠርጣሪዎች በመረጃና በማስረጃ ለይቼ ነው በቁጥጥር ስር ያዋልኳቸው ብሏል። አሜሪካ ዛሬ አዲስ አበባ ባለው ኤምባሲዋ በኩል ለፌዴራል መንግስትና ለታጣቂዎች መልእክት አስተላልፋለች። መልእክቱም እንደሚከተለው ነው። ፋኖ ተጨባጭና ሰላማዊ የሆነ ዓላማ ይዞ ይምጣ። የኦሮሞ ነጻነት ሰራዊት በኦሮሚያ ያለውን ግጭት ለማስቆም ድርድሩን ይቀጥል። የፌዴራል መንግስት በራሱ ዜጎች ላይ የሚያደርገውን የድሮን ጥቃት በአስቸኳይ ያቁም። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ዛሬ ባስተላለፉት መልእክት በመላ ኢትዮጵያ በሚሊዮን የሚቆጠሩ ሰዎችን ለጉዳት የዳረጉ ግጭቶች ሰላማዊና ትክክለኛ መፍትሄ እንዲፈለግላቸው መልእክት አስተላልፈዋል። አምባሳደሩ ለታጣቂ ኃይሎችና ለፌዴራል መንግስት ባስተላለፉት መልእክት ህዝብን እንዲያስቀድሙ ጥሪ አቅርበዋል። ጦርነቱን ማቆም፣ የተፈናቀሉ ዜጎችን ወደ ቤታቸው እንዲመለሱ መርዳትና ህጻናት ወደ ትምህርት ቤት እንዲመለሱና የጤና አገልግሎት እንዲያገኙ ማድረግ አስፈላጊ ነው ሲሉ አስገንዝበዋል። በትጥቅ ትግል ስም የሚፈጸሙ ህገወጥና የኃይል እርምጃዎች ሊቆሙ ይገባል ብለዋል። አምባሳደር ኤርቪን ማሲንጋ በመልእክታቸው ለፋኖ፣ ለኦሮሞ ነጻነት ሰራዊትና ለፌዴራል መንግስት የተናጠል መልእክት አስተላልፈዋል። በዚህም ፋኖ ተጨባጭ የሆነና ሰላማዊ ዓላማ ይዞ እንዲመጣ፣ የኦሮሞ ነጻነት ሰራዊት ደግሞ በኦሮሚያ ያለውን ግጭት ለማስቆም ድርድሩን እንዲቀጥል፣ የፌዴራል መንግስት በራሱ ዜጎች ላይ የሚያደርገውን የድሮን ጥቃት በአስቸኳይ እንዲያቆምና ረጅም እርምጃ ወደ ሰላም በመምጣት መፍትሄዎችን እንዲያመቻች ጥሪ አቅርበዋል። አምባሳደሩ በመልእክታቸው ማጠናቀቂያ ሰላምና መረጋጋት የምንመርጥበት ጊዜ አሁን ነው ብለዋል።